ቀንሰን እንሰማት ብዬ ነው። ሀሎ ክቡራን እንግዶች፣ በዚህ በተቀደሰ ቀን ልደት ለማክበር የቁርባን ጊዜ ለማክበር የተሰበሰቡ ወዳጅ ዘመድ ልጆች ሁሉ ወይዘሮ ሮማን ጋር ፍቅራችሁን እንኳን ደህና መጣችሁ። አጨብጭቧል። እግዚአብሔር እንኳን ለዚህ ቀን ለተቀደሰ ቀን አወጣ። ብዙ ንግግሮች ሰምተናል። እኔ ላስለገሰ ከእናቴ ጋር የታላቅ የታናሽ ልጆች ናቸው። ግን ለእኛ ለቤተሰቡ ከአጎት በላይ አጎት ነው። በደስታ በሐዘን በለቅሶ ሁልጊዜ አብረን እትዬ ሮማንን አንድ ቀን የውጭ ሰው ወይም ሚስት መስላ ከእሷ እንደ ጥላ የሆነች ልጅ የእሱን ዘመዶች የምትሆን የምታፈቅር የምትጠይቅ ልዩነታቸውን በእውነት ካደኩ በኋላ ነው። በጣም ደጉ ሰው ያስለገሰ በዚህ ቀን ቢኖርልን ምንኛ ደስ ይለን። ያኮራል ነበር። ደግነቱ፣ አነጋገሩ፣ አካሄዱ ያስለገሰ ታናኛ ግን ዘር ጥሩ ነው። ዘሩን ጥሎልን ስለሌለ ከልጆቹ ጋር አብረን እየኖርን በጣም የተቀደሰ ቤት የነበራችሁ ናቸው። ልጆቻችሁን የተባረኩ ናቸው። እንደናንተ ወጥተውላችኋል። ያ ሁሩታ የነበረ የፍቅር ቤታችሁ፣ ያ ሰው የምትቀበሉት ፈገግታችሁ፣ አለኝታችሁ፣ ሀብታችሁ ተደመሰሰ። ለሀገር የመጣ ስለሆነ አለፋችሁ። እግዚአብሔር አሁንም ብርታቱን ሰጥቶት ትንሽ ዕድሜ ይስጥሽ፣ ልጆችሽ ይድገሙሽ፣ አምላክ ይጠብቅሽ፣ የሞተውን ባለበት ነፍሱን ይማረው። ሁላችን የአድማሴ ቤቶች እኔ የአድማሴ ቤተሰቦችን ወክዬ ነው የመጣው። በጣም በጣም እንወድሻለን፣ እናከብርሻለን፣ አንለያይም እስካለን ድረስ። እግዚአብሔር ይስጥልኝ። ስላዳመጣችሁ አመሰግናለሁ። ስሜ አስቴር አድማሴ ነው። እትዬ አስቴርን በድጋሚ እናመሰግናለን። እማማንም በድጋሚ ለዚህ ክብር አበቃዎት እንላለን። አሁን የሚቀጥሉት ሴቶች በእልልታ ወንዶች በጭብጨባ እማማን አድንቁ ሲሉ እያሉ እልልታ ጎድሏል፣ አንሷል። ነገር በሶስት ይጸናል። አንድ ጋሹ እያዘዘኝ ማለት የታላቅ እህቷ የወርቅነሽ ግባቸው ልጅ። እሺ እንኳን ደህና መጣሽ። እሺ በመጀመሪያ ለዚህ ሰዓትና ቀን ከያለንበት አሰባስቦ በዚህ ፕሮግራም እንድንገናኝ ላደረገ ለእግዚአብሔር ክብርና ምስጋና ይሆናል። በተረፈ እኔ የምሆን እንደተነገረው የእህት ልጅ ነኝ። አባታችን አቶ ልባቸው ካፈሯቸው ልጆች መካከል አሁን በሕይወት የቀሩን እናታችን እማሆይ ሮማንና አንድ አክስታችን ወይዘሮ አስቴር ልባቸው ብቻ ናቸው።
ሌሎቹ ይህንን እድል ለማግኘት አልታደሉ። በተለያየ ምክንያት እግዚአብሔር በጠራቸው መንገድ አልፏል። ይህ ደግሞ ሂደት እና እኔ በእርግጥ ምንም የተዘጋጀሁት ነገር የለም። እማዬ እንወድሻለን። እግዚአብሔር አምላክ በጤና በሰላም ጠብቆ የሚቀጥለውንም ዘመንሽን እንዲሁ ለመቶኛ ዓመትሽ ከውጭም ተገኝታችሁ ፕሮግራም እንዲህ በአማራና በደማቅ ለማዘጋጀት የደከማችሁ የለፋችሁ ተጠርታችሁ በቦታ የተገኙ ሁሉ እግዚአብሔር ይስጥልን። እናመሰግናለን። በመካከላችን ልጆቻቸው ግርማ ሞገሳቸውን ማቆየት ጠብቆ በሚያምር መልኩ ፎቶ አስነስቷቸው ያንን ፎቶ ላይ ማስታወሻና ፊልማችሁን ልታስቀምጡ እንጠይቃለን። እንዳነሳታችን ላይ ወንድም ደመላሽ ይባላል። እናታችን ለዚህ ክብር ስትበቃ የዛሬ 14 ዓመት መንገዷን በሙሉ እያስተካከለ እየመራ ለዚህ ክብር ያበቃል ሰው ነው። ባለፈው ፕሮግራም ለማዘጋጀት ስንሰናዳ እምጥግባ ስንት የት እንዳለ ጠፍቶብን በተለያየ አቅጣጫ ፍቅር ላስጌ መንፈል በመጨረሻው ሰዓት ላይ ትናንትና 11 ሰዓት ለማንወቅ 4 ሰዓት ላይ ጠዋት ያዘ ወደ ደብረ ሊባኖስ ሊሄድ ነበር። እንዲህ ጉዳዩ ሲረቀው ወረደ አደረ እንዳለ ተወለሱ ማለት በጣም የሚገርም ታሪክ ያለ ሰው ነው። ያ ታያምር ስለ እናታችን ያለው በጣም ቅርብ ብሏት ነበር። ታገልጸው ማለት በጣም ባሉነት ተሰምቷት ነበር። እሱ ባለመኖሩ እስኪ በመገኘቱ ሲደሳችሁ ግለጹ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ደስታዬን ለመግለጽ መቆሜ ብቻ ይበቃል። እግዚአብሔር ባወቀው ስለ እማሆይ ሮማን የተነገረው ወይንም ዓይናችን እያየው ያለ ነገር በራሱ ይበቃ ነበር እና አጋጣሚ ሆነው የዛሬ 7 ዓመት የማሆይ የቆብ ተስካር በተመለከተ ናዝሬት መጥቼ ነበር እና እዛ ናዝሬት አንድ ቃል ወጥቶኛል። እማሆይ ደከመኝ፣ አቃተኝ፣ ይበቃኛል፣ ከዚህ በኋላ እረፍት እፈልጋለሁ እያሉ ሲያማክሩኝ የእግዚአብሔርን ስራ ያውቁም እማሆይ ሌላ 7 ዓመት ይጨመራል በእድሜዎት ላይ አሜን ብለው ይቀበሉ አልኳቸው። እንደውም በ7 ሳይሆን ሌላ 14 ዓመት ይጨመራል አልኳቸው። ይሄንን የተናገርኩት ከስብዕና ከደምቼ ምስል እግዚአብሔር አንዳንድ ጊዜ ሰዎችን ያናገራል። ኃጢአተኛ ነህ ጻድቅ ነህ አይደለም። እግዚአብሔር መናገር ከፈለገ ይናገራል። ኃጢአተኛው በጻድቅ ነው። እኔ ስለመሆን ምንም አልናገርም። አንድ ነገር ግን ልናገር። ቀኑን ያሰብኩ ነበረ።
በዛ ሰሞን ወደ በረሃ ስለነበሩ ደወሉ። የቆብ በዓላቸውን አስመልክቼ ላነጋገራቸው ስል ከአንዴም ሁለቴ ደውዬ ስልክ አልተነሳ እና በምን መልኩ እማሆይ ዝም ሊሉ ቻሉ? ምን ታስቦ ነው? እና እግዚአብሔር ያውቀዋል። እኔ በራሴ የእማሆይ 14ኛ ዓመት የቆብ ፍታት ባለሁበት በታላቁ ገዳማችን በደብረ ሊባኖስ ላይ ስርዓቱን ፈጽሜያለሁ። ይህንን ማንም አያውቅም፣ እግዚአብሔር ነው የሚያውቀው። ዛሬ ተናግሬያለሁ እና ይህንን ያልኩበት እኔ በዚህ አጋጣሚ ስሜን ልግለጽ። ዲያቆን የመለሽ ተስፋ ይባላለሁ። በከተማም ስኖር በገዳምም ስኖር እግዚአብሔር ባወቀ እኔና እግዚአብሔር እንተዋወቃለን። ራሴን ብዙ መግለጽ አልፈልግም። ስለ እማሆይ ግን አጭር ልናገር ብዬ ያልኩት ብዙ የቆብ ልጆች አሉ። ብዙ ወደ 200 የሚጠጉ የቆብ ልጆች አሉ። እኔም ብለው መጥተው ደብረ ሊባኖስ ላይ የአባታችንን የአቡነ ተክለ ሃይማኖትን በረከት ሊቀበሉ ሲመጡ እንደ አጋጣሚ ሆንና እኔ ጋር ሲገናኙ አንዳንድ ቀለል ያለ ምክር ሰጣል። ቀለል ያለ ምክር ወደ ምንኩስና ሲመጣ ሲጀመር ከንስሐ አባት ጋር ሁሉ ነገር አልቆል ሊመጡ ወደ ግን አንዳንድ ጊዜ ሰዎች አመጣጥ የተለያየ አይነት አመጣጥ ነው ያለው እና የእማሆይ ሮማን አመጣጥ ግን ይገርመኝ። ስለ እውነት ነው የምናገረው። ይገርም ይደንቅ። በዚህ ዓለም ሲኖሩ መሆን የሚገባቸውን ያህል ኖረው የሚያስፈልገው ክርስቲያናዊ ስርዓት ጨርሰው እንደገና ደግሞ ለሚገባው ክብር ምንኩስና ከስጋው ደግሞ ይበልጣል እንዴት አይደለም። ስጋው ደግሞ የከበረ ብዙዎች አለ። ግን በጮማ ላይ የሚሉ ቦታዎች የምንኩስና ጥቅሙ ገብቷቸው በመለኩስ ምን አገኛለሁ፣ ምን እጠቀማለሁ በሚል ከሚመጡ እናቶች እና አሁን እዚህ ቁጭ ብዬ አዳምጥ ነበር። የብዙዎች ጆሮ የሰማ አይመስለኝም። የእማሆይ ሮማን ታሪክ ነበር እኔ ከምጠብቀውም በላይ ሆኖ ነው ያገኘሁት እና የታደሉ ናቸው። ስለ ምንኩስናው ስናገር እማሆይ እኔ ጋር በምንኩስና በቆዩበት ጊዜ የተለያዩ ፈተናዎች ገጥመውን ነበር። እነዚህን ፈተናዎች ብዙዎቻችን እየተመሳጨን ስናሳልፍ እማሆይ እየሳቁ ነበር ያሳልፉት የነበረ። በጣም ነው የሚገርመው። እየናምራሉ ያሆይኔ በምክንያት ሲስቁ ደስ ይላል እና እንዲህና ሰው በመከራ ውስጥ በጭንቀት ውስጥ ይስቃል። ያሳቅ ያረጋጋኝ ነበረ። እኛና ቤተሰብ እናውቀዋለን የነበረውን ፈተና። እማሆይ ለዛ ክብር እንዳይበቁ ጠላታችን ዲያብሎስ ምን ያህል ታግሎ ጥሮ እንደነበረ እና ያንን መቅበር ሳይሆን ያንን ሁሉ አሳልፈው የአባታችንን በረከት ተቀብለው በነበራቸው ቆይታ ብዙ መነኮሳት ሳቦታ ብዙ መናንያን በዓለም ኑረው ወልደው ከብደው መጥተው እዛ ይህንን በረከት የተቀበሉ ደግሞ እንደ እግዚአብሔር ፈቃድ ድንግልናቸውን ጠብቀው በድንግልና ይህንን በረከት የተቀበሉ እናቶችን፣ አባቶችን፣ ወንድሞችን ነው እና እዛ ቦታ ላይ እማሆይ ሮማን ትልቅ ነገር ነው ትተው ወደዚህ እንደገና ወደ ቦታቸው የተመለሱት። እስካሁን ድረስ እማሆይ ሮማን
እንደ እማሆይ ሮማን እየተባለ የሚመሰከረው አንደኛው መስካሪ ነኝ እና እናት ሌላ ሳይሆን ለዓለም በዓለም ላለ ሰው ብቻ ሳይሆን ለገዳማውያን ሁሉ ትልቅ ምሳሌ የሆኑ እናቶች እና ቅድም ብዙ ነገር ሰማ ነበረ። ለድሮ ቢሆን እማሆይ ቢወልዱ ቢከብዱ በዓለምን ቢኖሩ እንደ ቤተክርስቲያናችን ታሪካቸው እንደገና ቢጠና ብዙ ሐዋርያት፣ ነቢያት፣ መናንያን ሰማላቸው ቅዱሳን ክብር የሚያሰጥ ስራ የሰሩ ናቸው እና በቤተክርስቲያናችን በገድላችን በድርሳናችን አንዳንድ የምንሰማቸው ስሞች አሉ። እንደኛ ስሞች መሀል የእማሆይ ደግሞ እንደ ታምር እንደ ገድል እስከ ለሌላ ሁሉ መስተማሪያ መሆን የሚችሉ እናት ናቸው እና እማሆይ ሮማን በግል ትላንትና ሰሞኑን እንዳልኳቸው ደራሳ ነበር። ሀገራችን ያለችበት ሁኔታ ታውቃላችሁ። ዛሬ 5 ነው። ትላንት በዛሬ ዝግጅት የሚል ስለነበረብኝ ስሰማ ምንም እሺ እንደምንመለስ ለማስገንዘብ እዛ ቦታ ላይ ውዬ ማለት ነበር። ወዲያ ባህላችን ነው። ለእናታችን ትልቅ የቆብ ባህል የዕድሜ ባለጸግነት ባህል ፕሮግራም ስላለ እንግዲህ ብዬ ላይ ለመገኘት ቻለው። ትንሽ ከፍ ያለ ሰዓት ስለሌለ ነገር ነው ወደዚህ ገባሁት። ሳይ ሁሉም አበባ መስሏል፣ ያምራል። በዚህ ትልቅ ይቅርታ ጠይቃለሁ። ፈቃዱ ከሆነ ለ21ኛው ዓመት ላይ ይህን ጭረት ለብሼ የእናታችን ልደት በዓል ለማክበር ዲያቆን ተመላሽ እግዚአብሔር ያክብርልን። ለክብሩ ከዚህ ከፍ ላለ ክብሩ ያብቃል። እናመሰግናለን። በዚህ አጋጣሚ እግዚአብሔር ክብሩን ያሳየበት እንደገና ደግሞ ከእማሆይ እኛ በመንፈስ የምንቀናበት ስላደረገልን የእግዚአብሔር ስም መሰገን ነው እንላለን። አመሰግናል እግዚአብሔር። ቀጥሎ በመካከላችን የእማሆይ የትውልድ ማስታወሻ የሆነ ስማቸውና እስከዛ ውጭ ያለው የእማሆይ ዮሴፍ ሰላም 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 እናቴ እማሆይ ሮማን ግባቸው ሰላም ነሽ ወይ? ሰላም ያለው ሰው በጭንቁም ቀናችን እናክል ልጆቻችን እኔ በቤተሰቤ ጋር በጣም ደህና ነኝ። እንደምን ናችሁ? ባለመታደል መካከላችሁ ባለመገኘቴ በጣም
ቅር ተሰምቻለሁ። ቢሆንም እናንተ ያላችሁበት እናቴ ስለደመቀች ሳማት በጣም ደስ ብሎኛል። የምወድሽ እናቴ እንኳን ለዚህ በዓልሽ አደረሰሽ። በዛሬ ለ92ኛ ዓመት የልደት በዓልሽ በሰላም አደረሰሽ። እንኳን እግዚአብሔር ደግፎ ከፍ አድርጎ ለዚህ ያበቃሽ። እኛ ልጆችሽ በጣም እንወድሻለን። በተለይ ለእኔ በጣም ብርቄ ነሽ፣ ሁለመናዬ ነሽ፣ ትዝታዬ ነሽ፣ እናቴ ነሽ፣ ጓደኛዬ ነሽ። ብዙ ነገር ያሳለፍነው እና ዝቅ በሙሉ ከአንቺ ጋር ያሳለፉ ጊዜ ከእናት የምትሸዋሸገው በጣም ይሰማኛል። አንቺ ጉዳያችን ነሽ፣ አንቺ ክብራችን ነሽ፣ አንቺ ሰንደቃችን ነሽ፣ አንቺ ማማሪያችን ነሽ። እንኳንም ለ92ኛ ዓመት በዓልሽ በሰላም ከፍ አድርጎ አደረሰሽ። ለመናውን ያሳለፍነውን በጎም መልካም ነገር ሁሉ በአንቺ ስላለፈ በአንቺ ስለሆነ በጣም ደስ ይለኛል። አሁን እግዚአብሔር ደግሞ ደጋግሞ ጨምሮ ጨማምሮ እድሜ ይስጥሽ። እንኳን ለዚህ ማዕረግ አደረሰሽ። ውድ እናቴ ሆይ እንወድሻለን፣ እወድሻለሁ፣ አከብርሻለሁ። ሰላም ዘላለማዊ የቀን ያው የአባታችን የልደት ቀኑ ከሆነ እንግዲህ የ100ኛ ዓመቱ ቀን ግንቦት 1 ቀን ባለፈው ነው ያለፈው። በቅርብ ጊዜ ቢኖር ኖሮ 100 ዓመት ይኖር ነበር። እንኳን ለእናታችን የ92 ዓመት በዓልና ለአባታችን የ100 ዓመት የልደት በዓል ሁላችንም በሰላም አደረሰን እላለሁኝ። እወዳችኋለሁ ሁላችሁም። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ሰላም ሁኑልኝ። አማራ ለቀሰ ማቆይ የሚገባቸው ሰጥቷል ብለን እናስባለን። ልጃቸው ዮሴፍ በሙሉ እንኳን ለዚህ ለተከበረው ለ92 ዓመት እድሜው የልደት ባለው እንደገና ለ14 ዓመት ለምንኩስ ሰላም ሁላችሁ ቤተሰብ በሙሉ እንኳን ለዚህ ለተከበረው ለ92 ዓመት እድሜው የልደት ባለው እንደገና ለ14 ዓመት ለምንኩስ ሁላችሁም ለማለት ፈልጋለሁ። እግዚአብሔር ይመስገን። እንኳን ለዚህ አደረሰዎት፣ እንኳን ለዚህ አበቃዎት። ሁሉ ቤተሰቦቹ በአጠቃላይ እንኳን ደስ ያላችሁ። እግዚአብሔር ያሳመመ ፍየል እንኳን ደስ ያላችሁ እላለሁ። እትዬ በድጋሚ እንኳን ደስ አለዎት። እንግዲህ እዛ በመካከላችሁ ብንገኝ ደስ ይለን ነበር፣ ግን እንገኛለን። የ100 ዓመት ባለዎትን ደግሞ ሁላችንም ተሰብስበን እናከብረዋለን። እግዚአብሔር ሁላችንንም በሰላም ለዛው ያድርሰን፣ ለዛው ያብቃን። እድሜ ጤና ይስጠዎት። እግዚአብሔር አምላክ አብዝቶ ይባርከዎት፣ ጤና ይስጠዎት፣ እድሜ ይስጠዎት። 100 ዓመት ግን ሁሉም ልጅ አንድም ሳይቀር እንደ እግዚአብሔር ፈቃድ ተሰብስበን 100 ዓመት የልደት ባለዎትን እናከብራለን። እግዚአብሔር ለዛው ያድርሰን። ሁላችሁም በዚህ የእሳቸውን በዓል ለማክበር የተሰበሰባችሁ ወገኖች በሙሉ እግዚአብሔር ያክብራችሁ ማለት ፈልጋለሁ። እግዚአብሔር ይስጥልን። ሁላችሁም ያዘጋጃችሁትን በሙሉ እግዚአብሔር አብዝቶ ይባርካችሁ። ሰላም ሁኑልኝ። ተገናኝ። Hello, Maria. Hello, Maria. Subhan. Zanash. Welcome to the University of Volcano. Happy 92nd birthday. Let's meet with the Shalan. ናፈቅሽኝ በቅርብ ጊዜ እንገናኛለን። ሩዲልኝ ወድሻለሁ። ሃፒ በርትዴይ እጹብ ነኝ። እማዬ
እንኳን አደረሰሽ። እግዚአብሔር ይመስገን። ሁላችንም በጣም ደስ ብሎናል። እናትዬ እወድሻለሁ። ለመምጣት አስበን ነበረ፣ ግን እግዚአብሔር አልፈቀደም እና መምጣት አልቻለም። ይህንን ፕሮግራም ስኬታማ ለመሆን ያደረጋችሁ ወንድሞቼ፣ ታላላቆች፣ ሁላችሁም ቤተሰቦች ሁሉ እንኳን ለዚህ ትልቅ በዓል አደረሳችሁ። እወድሻለሁ። ለዓይነ ሥጋ ያብቃን። እግዚአብሔር ይመስገን። በመጀመሪያ እዛ ውስጥ ያላችሁ ሁላችሁም እንደምን ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። እማሆዬ እንኳን ለዚህ ክብር አበቃዎት። ትልቅ ክብር ነው። እግዚአብሔር ስለሚወድ እንጂ ስለሚወድ ነው እንደዛ አስባለሁ። በጣም ያውቃሉ። እግዚአብሔር እንኳን ለዚህ ትልቅ ክብር አደረሰ። እንኳን ደስ አላችሁ ቤተሰብ ሁሉ፣ እንኳን ደስ አላችሁ። ይህ በጣም ትልቅ ክብር ስለሆነ እኔ በጣም አዝኛለሁ። በተለይ ደጋግሜ ብዬ ነበር ሴቱ ቢመቸው ቢመጣ ቢያንሰኛ ብንቀርቶ ነበር፣ ግን እግዚአብሔር ስላልፈቀደ ይመስለኛል በዚህ ቀን አይሰኙ ብዬ አስባለሁ። ግን እንመጣለን ደግሞ ከሶፋለን ተመልሰን ቅርብ ቀን በዚህ ቀን አለበትም ግን እንመጣለን። ቅርብ ቀን እንመጣለን። በድጋሚ እንኳን ደስ ያሉት፣ እንኳን ለዚህ ክብር መድኃኔዓለም አደረሱት። አሁን ደግሞ የቀናትን ዘመናትን የደስታ የጤና ዘመን ያድርግሉት። ቀሪው ጊዜ ከልጆቹ ጋር ደስ ብሎት የሚፈጠር ጊዜ የሚሆን በእኔ በኩል በጣም የማመሰግነው ሁላችሁንም። እንግዲህ ቀን ብሎ ደስ የለመንበር ሆነ እግዚአብሔር ይመስገን። ሌላ ነገር የለኝም። ቴንኪው ማይ በጣም ደስ ብሎኛል። እዚህ ቀን ስለመጣሽ እና ደስታ ከአንቺ ጋር ለመካፈል ከሩቅም ሆነን ደስታ ከአንቺ ጋር ለመካፈል ስላበቃ በጣም ወድሽ ለቪ ሶ ማች እንኳን አደረሰሽ። ደህና ሁኑ። እማዬ መወደሽ አያቴ እንኳን ለዚህ ቀን በሰላም አደረሰን። እግዚአብሔር ክብሩ ይስፋ። መድኃኔዓለም ያው ትንሽ ቅር ብሎኛል በአካል መገኘት ስላልቻልኩኝ፣ ግን በሀሳብ በልቤ በሁሉ ነገር የተሸከመች ነው የምዞረው። ሁሌ ዛሬ ብቻ ሳይሆን ሁሌ እና በአካል ሩቅ በሆነ በሀሳብ ቅርብ ነኝ። በጣም ነው የምወድሽ። በጣም ነው ደስ ያለኝ። እግዚአብሔር እስከዛሬ ድረስ ስለጠበቀሽ በሰላም ስላኖረሽ አመሰግነዋለሁ። የሚመጡትንም በደስታ በፍቅር በጤና ይመልሽ። በጣም እናደንቅሽ፣ በጣም እናከብርሽ። የኔ ስለሆንሽ እግዚአብሔርን ሁሌ አመሰግናለሁ። እኔ ያንቺ ስለሆንኩኝ እግዚአብሔርን ሁሌ አመሰግናለሁ። በጣም ብዙ ነገር ብንልሻል አልፈሽን ሁሉም ነገር ቀላል የምታስመሲ ሁሉ ነገር በምስጋና የምታልፊ ስለሆንሽ እኔ ከአንቺ በጣም ብዙ ነገር ተምሬያለሁ። በጣም ነው የናፈቅሽኝ እና አብረን ያሳለፍነው ጊዜዎች ሁሉ በልቤ በጣም ትልቅ ቦታ ነው የሚይዙት እና እግዚአብሔር በሰላም እስከሚያገናኘን ድረስ ያው በድምፅ እንኳን ምን አድርጎ የወድሽ ልንገርሽ ብዬ ነው። ኑሪልኝ እማዬ፣
እግዚአብሔር በሰላም እስከሚያገናኘን ድረስ በሰላም ቆይልኝ። እወድሻለሁ። ቻው። እሙነኝ ባይ ለማክበር ሀገር አቋርጠው ውቅያኖስ ሰንጥቀው በባህር በበቅሎ በፈረስ ነው ጄሪ እና ምናሴ ልጆቻቸውን ይዘው እዚህ መጥተዋል። ጄሪ እስኪ ልጋብዝሽ አንድ ደቂቃ ለማማ ነይ ጄሪ በክብር ለመድረክ That's fine. ባለቤቱ ጄሪ ልጆቹ ሊያነጋግር ማለት መልካም ምኞታቸውን ለአያታቸው ለእናታቸው ሊገልጹ እማሆይ ኖሩ እንኳን ለዚህ ቀን አበቃዎት። መልካም የልደት በዓል ይሁንልዎት። የልጆት እና የቆባ Happy birthday, Grandma. At first, when I first met you, I was scared of you. Then, I went to Shanona. መልካም ልደት። ይቅርታ እንግዲህ ሁልጊዜ ይህን ቀን ሁሌ እንጓጓለን። ሁላችን በየቤታችን ሰፊ ነን፣ ፋሚሊዎቻችን ሰፊ ነው። እንደ ጨው ዘር ባለም ዙሪያ የተበተነ ቤተሰብ ሁላችንም አለን። አይሳካም። አንዳንድ ጊዜ በጣም በተአምር እንደው 90% በላይ ይሆናል እንደዚህ አይነት እንትን ሲደረግ ቤተሰብ ሁሉ የሚሰባሰብበት። እንደምታውቁት ይሄ የሁለት ታናሽ ወንድሜ ነው። ረጅም ዘመን ሆኖታል መጥቶ ሀገሩ ከረገጠ ማለት ነው። እየሰማችሁ ነው። ደጋግሞ የወጡ ወንድሞች አሉ፣ በቅርቡ የሚሄዱ ወንድሜ ጨምሮ ማለት ነው። ይሄን ቀን ነው የምናስበው፣ ምክንያቱም ሰፊ ቤተሰብ አለው። ሁላችሁም እንደምታውቁት ውጭ ሀገር ኑሮ ቤተሰብ ሲሞላ የልጆች ጉዳይ ሲኖር በጣም በምታውቁት ልክ ነው። አንድ ቀን እንመኝ ነበር እናታችንን በዚህ ልክ ለማክበር እሱን ነበር ሴንተር አድርገን የምንጠብቅ። ምክንያቱም ልጆች ናቸው ገና፣ ቤተሰቡ ሰፊ ነው። እየገባችሁ ነው እንዳዘጋጁባቸው ያን ሴንተር አድርገን ነው እና ይህን ፕሮግራም ያዘጋጀ ነው። መቼም ንግግር አያውቅም ከተፈጥሮ የተግባር ሰው ነው፣ ፍቅር ነው፣ ሀቀኛ ነው። የሚገርም ስብዕና የተሞላ ወንድማችን ነው። እውነቴን ነው የምላችሁ፣ በጣም የሚገርም ስብዕና ነው። በምን እንደምገልጸው አላውቅም። እሱ በመምጣቱ ይህን ክብር የእናታችን ክብር በእሱ መምጣት ስለተገለጠ ደስታዬን ልገልጸው እወዳለሁ። ሲል እስኪ ጠብቁ። እሺ፣ ይሰማል። ዘግተዋል። አሁንስ ይሰማል? እሺ፣ በቅድሚያ ሁላችሁም ለእናታችን ጉዳይ
አክብራችሁ ስለመጣችሁ ሁላችሁንም ከልብ በመነጨ ምስጋና አቀርባለሁ። እናቴ ሮማን እንኳን ለ14ኛው ዓመት የመንፈሳዊ ጊዜሽ ለ14ኛው ዓመት እንኳን አደረሰሽ። እንዲሁም ለ92ኛው ዓመትሽ እንኳን አደረሰሽ። እኔ እናቴ ልዩ ፍቅር አለች። ሁላችን ቤተሰቡን በሙሉ በተለይ ሁሉንም እወዳለሁ። ለአንቺ ግን ልዩ ፍቅር አለ። ለምን ብትይ ሁለ ነገሬ ከአንቺ የተቀዳ ሁለ ነገሬ ከአንቺ የተወረሰ ፍቅር ነሽ። ሁሌ የምታስተምሪው ፍቅር ነው፣ ስራ ነው፣ ትምህርት ነው። ብዙ ነገር አስተምረሽን። አንቺ አታውቂውም እንጂ አንቺ ላይ ያለ እውቀት ከፍተኛ እና ብዙ ነገር ተምሬያለሁ አንቺ። ከሁሉ ደግሞ ፍቅር 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 ለልጆችሽ የምትሰጪው ፍቅር ልዩ ነው። እናት ለልጆቿ የምትሆነውን ነገር ሁሉ ሆነሻል እና ያን ፍቅርሽ እኔ እስርሽ ሆኜስ ምጥጥ አድርጌ ነው የወሰድኩት ያንቺን ፍቅር እና ይህን ፍቅርሽን ለኢትዮጵያ ሕዝብ እንዲሁም ለዓለም ሕዝብ ይስጥ። ልዩ ነሽ አንቺ እና ለልጆቿ የምትሆነውን ነገር ሁሉ ሆነሻል። ከትልቅነት ከላይ ጀመረሽ እታች ስትወርጂ እኔ ከስርሽ ሆኜ እከታተላለሁ። ሁል ጊዜ እንደ ንብ ከአበባ ላይ እንደምትቀሰብ ከአንቺ ፍቅር ነው ስጋት ያደግኩት። እውነቴን ነውና በዚህ ልዩ ፍቅርሽ እድሜ ልኬን ሳመሰግንሽ እኖራለሁ። የወረስኩትም እሱን ነው። ድሮ ልክ እንደ አባቴ መሆን በጣም እመኝ ነበር። እንደ አባቴ መሆን አቅቶኝ ትቼዋለሁ። ግን እንዳንቺ ግን በደንብ መሆን ችያለሁ። እንዳንቺ ግን በደንብ ሆኛለሁ። ምኞቴ ሁሉ እንደ አባቴ እንደሆን ነበር። እሱ በጣም ማይቻል ሆኖ ትቼዋለሁ። አንቺ ከዚህ በኋላ እንዳንቺ ነው ሆኜ መኖር የምፈልገው። ደስ ብሎኝ ልጆቼን ባርክልኝ ብዬ፣ ቤተሰቤን ባርክልኝ፣ አገርን ባርክልኝ ብዬ መኖር ብቻ ነው የምፈልገው። ይሄን ፍቅርሽን ስለሰጠሽ ከልብ ያመሰግናለሁ። ሁላችሁ ቀናነታችሁ አመሰግናለሁ። እዚህ ከተሰበሰቡ ወንዴና ጋሹ ይቀራሉ። ቲጂ ወንዴ ካለች ቲጂ ስለእናታችን ብዙ ማለት ይቻላል። ብዙ ማለት ይችላለሁ፣ ግን ማቀደም የመሰለ መሰላችሁ አማርዬ ቀድሞ በአጠቃላይ ሁሉ ነገር ሊያስቀምጠው ሞከረ። በቃ ምንም በዛ ላይ መጨመር የሚቻል ነገር የለም። እያንዳንዳችሁ የሚቻል በኦዲዮ በእንትን የምናዳርስበትን ነገር በደንብ ደግማችሁ ትሰሙት ይሆናል። አማርዬ በጣም በድጋሚ አመሰግንሃለሁ። ልክ አብረኝ ያለ ተሰማኝ። በመንፈስ አብረኝ ነው አብረን በጣም ደስ ብሎኛል። ይህን ካልኩ በኋላ ስለ ትዬ ብዙ ነገር ማለት ይቻላል። ምንም ነገር መጨመር አይቻልም ያልኩትም ያው ምናሴን ደገመው። እናታችን ብዙ ነገራችን ነች። እግዚአብሔር መቼም እግዚአብሔር መልካም አምላክ ነው። አባታችን ቀነስ ያለ ቀደም ብሎ ቢለየንም እናታችን በበቂ እዚህ አዲስ አበባ ነች። ፍቅሯ ፍቅር ነው።
እናትነቷ የተለየ ነው። ስለ እናትነቷ ቃላት ቢፈለግ ዘወትር ቢፈልግ አላገኝለትም። ምክንያቱም ብዙ ጉምቱ ተናጋሪዎች፣ ጠንከር ያለ ተናጋሪዎች ስለ እናት ብዙ የሚናገሩበት ዓለም ነው። ብዙ ቋንቋ ቢፈለግለት ስለ እናትነት አይገኝለትም። እንደው ብቻ እዚህ አሁን ካለው ኦዲየንስ ከተሰበሰበው ዘመድ አዝማድ ውስጥ ካሉ እናቶች እንደ አንዷ ብዬ ገልጻት ይበቃኛል። ምክንያቱም ብዙ እናቶች ከፊት ለፊት ያሉ መልካም እናቶች ከእነሱ ውስጥ አንዷ ናት ብዬ ልናገር ይበቃል። አለበለዚያ ብዙ ቃላት መምረጥ እና እንትን ማለት እንዳልኩት ብዙ ቃላት አዋቂዎች ስለ እናትነት ስለ አባትነት ብዙ ስለገለጹ እና እናቴ ባጭሩ እስቲ አንድ ልቤ ውስጥ ያለ አንድ ስለ እናትነት አንድ አርቲስቲክ የሆነ ዘናም ቢያደርግ አርቲስቲክ የሆነ አገላለጽ መጥቶልኛል። ግጥም ነው። እምዬ እልሻለሁ እትዬ እናቴ እልሻለሁ ስምሽን አሳንሼ 9 ወር ሙሉ ስጋሽን ለብሼ 1 ዓመት ከመንፈቅ ጡትሽን ጠብቼ ከጀርባሽ ላይ ሳልወርድ እስክድር በእግሮቼ ችግርሽን ሳላውቀው ይኸውና አድጌ ማልቀሴን አስታወስኩ ምክንያት ፈልጌ ጎሽ ለልጇ ብላ ተወጋች ቢሉኝ አላመንኩም ነበር እስኪደርስብኝ። ይሄ አይቶ አንተ ጀጌ እትዬ እናቴ እምዬ እልሻለሁ ስምሽን አሳንሼ 9 ወር ሙሉ ስጋሽን ለብሼ 1 ዓመት ከመንፈቅ ጡትሽን ጠብቼ ከጀርባሽ ላይ ሳልወርድ እስክድር በእግሮቼ ችግርሽን ሳላውቀው ይኸውና አድጌ ማልቀሴን አስታወስኩ ምክንያት ፈልጌ ላም ቀንዷ አይከብዳትም እናት በመሆንሽ ይህን ሁሉ ልጅ በማሳደግ ብዙ መቸገርሽ ብዙ ለን ታውቃላችሁ። ይሄ እሷን ከገለጸልኝ መታሰቢያ ይሆንልኝ። ግን አንድ ዓመት ከመንፈቅ ጡትሽን ጠብቼ ከጀርባሽ ላይ ሳልወርድ እስክድር በእግሮቼ ችግርሽን ሳላውቀው ይኸውና አድጌ ማልቀሴን አስታወስኩ ምክንያት ፈልጌ ለልጇ ብላ ተወጋች ቢሉኝ አላመንኩም ነበር እስኪደርስብኝ። እናቴ እወድሻለሁ ከዚህ በላይ ምንም አልልሽም። እድሜሽን ያርዝምልኝ። አሁን በቸርነቱ እንደ ባለጸግነቱ መጠን እግዚአብሔር ከዚህ በላይ እድሜሽን ያርዝምልኝ። እድሜ አይጠገብም። እናቴ እወድሻለሁ። የእኔና አንቺማ ይለያል። የአማርዬና ያንቺ ይለያል። የእኔና አንቺ ይለያል። የኃይሉና ያንቺ ይለያል። የአብሽዬና ዮሴፍ እና ያንቺ ይለያል። የአባቡ የምናሴ ይለያል።
ስንቱን የስንቱን ዘርቀዋለሁ። በቤት ስም ነው ከልጅ ልጆቿ አሉ መድኃኒት አለች። እኔ ደግሞ ከልጆች እኔ ትዬ ምንም አላቸው እንደ ባለቤቴ ትዬ ነው የምላቸው። እኔ ሳይሆን የምደውልላቸው እሳቸው ደውለው ትዕግስቴ እንዴት ነሽ እንዴት ነሽ እርስዎ መደወል ሲገባኝ ትዬ የደወሉ ስላቸው አንቺ እኮ ቢዚ ነሽ ከነቃል ነው ነገራችሁ። ወንድዬ ደህና ነው? አዎ ደህና ነው ትዬ ስላቸው አንቺን ካገኘው ወንድዬ እንዳገኘው ነው ይላሉ። እና ትዬ ስገልጣቸው በቃ የሁሉም የባሎች እናት እንደ ትዬ ሊሆኑ በቃ መታደል ነው። በቃ የማይጎረብጡ ፍቅር በቃ የማይለወጡ እኔ ሳቃቸው እንግዲህ 22 ዓመት ሳቃቸው። እትዬ ሁልጊዜ ፈገግታ፣ ሁልጊዜ ሳቅ፣ ሌላ ነገር አላይባቸውም። ፍቅር ናቸው እና ትዬ በጣም ነው የምወደውት። እንዴት እንደምወደውት ደግሞ ያውቃሉ። እድሜ ጸጋ ይስጥዎት። ግን ጋሹና ቤተሰቡ ይቀራሉ። ጋሻው ጌጤ የእነሱ ብቻ ጋሻውና ባለቤቱ እስኪመጡ ድረስ አንድ ምስጋና ለወለድ ቋንቋ ቢሆን ከልጆቻቸው በላይ ብዬ ነው የማስበው። ይህንን አጋጣሚና መድረክ አግኝቼ እማሆይን ለማመስገን ስለበቃው እግዚአብሔርን አመሰግናለሁ። እማሆይን ከ30 ዓመት ነው በላይ መሳቃቸው የተባለው አይገልጻቸውም። እውነቴን ነው የምለው። ደግነትም ፍቅርም ቢሆን ለልጆቻቸው አለኛ በአድነቱ የራሴ ባዕድ አድርጌ አላየው። እማሆይ በጣም መልካም ሰው ናቸው። በጣም ነው የምወዳቸው። ልጆች አሳዳጊ በወልድ አራሼ ሁሉ ነገር ናቸው እማሆይ እና ይህ አጋጣሚ አግኝቼ እሳቸው በማመስገን እግዚአብሔር አመሰግናለሁ። ጽናታቸው፣ መንፈሳዊ ሕይወታቸውን በመውረስ ልጆቻቸውን በጥንካሬ ማሳደጋቸውን በመውረስ እግዚአብሔር አመሰግናለሁ። ከዚህ በላይ እድሜና ጤና ይስጥዎት። ልጆቻቸው ጸሎትን ይባርክዎት። የቤተሰብ ስሟ ሰላም እንደሆነ ዘንግቼ ነው። ሰላምና ጋሹ ነው። እኔ ጌጤ ስለምላት አንድ ጊዜ ይፈጠርልኝ እነሱ ሊጋጩ ብዙ ንግግር አለመናገር ብቻ ሳይሆን ማለትን እንዲሁም ቁመትን ከእናቱ ስለወረሰ ሁለቱንም እንዳታስቸግሯቸው። ቁመቱንም አንደበተ ቁጥብነቱንም ከእናቱ ይወሰድ። አሁን ነው ትንሽ ሰላም ነው ወይ? አማን ነው ወይ? ጀንቱ ብዙ ተናግረናል። ጊዜያችንን አንስተን ከዚህ በኋላ የቴክስ ስራ ስላለ ብዙ ተናግሬያለሁ። ወንድሞቼ መባል የሚገባውን ተናግረዋል። ከኔ ምን ይመጣል? ቅርቦቼ ያውቃል። እኔ ፈንጂ ነኝ፣ ተራማጅ ነኝ፣ ፈረሰኛ ነኝ። ምንድን ነኝ? ከኔ ምን አሁን ምን ይጠበቃል? ብዬ የጨረሱትን ነገር ማለት ነው። እናቴ ሲለውናቸው አንድ ያልተነገረ ነገር
ትንሽ ቅር ያለኝ አማረ በችኮላ ነው ጽፎ ወደዚህ መድረክ ያበቃው። ከዛ በኋላ እንደወረደ ሞክረናል። የብየነሽን ድምፅ ነው የሰማችሁት። የከፍታዋንና የዝቅታዋን ልክ በልኩ ተናግሮ በተወሰኑ ታላላቅ ወንድሞቻችን የገቡበት የዛ ክፉ ጊዜ ልውውጥ ላይ ትራውማ ውስጥ ገብተው ወድቀው እነሱን ለማንሳት ቤተሰቡ የከፈለውን ነገር ተናገረና የሚገርማችሁ ነገር ቋሚ ምስክሮች አሉ። የእናቴ ቅርቦች ቤተሰቦቻችን ትልልቆቹ ላይ የተደከመው ድካም እናቴ ትልቁን ወንድማችን ሳዝን እንከባለን ነበር። እኩያው ነው እንከባለን ነበር ትላለች። ኃይለኝነቱ፣ ነፃነቱ ከዛም ደግሞ ከማህበረታችን ተፈጠረው የገቡበት ትራውማ ብቻ ሀገር ያን ጊዜ በቅቶ ቢሆን ደግሞ ጥሩ ነው። ብቅ ያሉ ሰዎች በሙሉ በዚህ 50 ዓመት ውስጥ ሁሉ የሚታጨሉበት የሚከረከሙበት ከትውልድ ትውልድ የሚተላለፍ ቅርስና የስራ ባህል የማይወረስባት ምድር ሆናለች። አዎ ሀገራችንን ከዛ መንፈስ ያውጣት። ምክንያቱም አሁን እኛ የዛሬ 50 ዓመት ወላጆቻችን የደረሰባቸው ዱብዳ የወረደባቸው መብረቅ ምን ያህል ፈትኖን እስካሁን ድረስ እየተፈታተን እንዳለ እናውቀዋለን። እንደ ዘመኑ እንድንሆን እንዳለን የተገነባንበት ሳይኮሎጂ የተለየ ነው። ብልጣብጥን ሆንና እንደሆናለን አሁን እንዳልኳችሁ ነው። አሁን ወደ መልሳችሁና ውዶቿን የደከመችባቸው የት ይደርሳሉ ተብለው እንደለገሰ ልጆች እንደ ሮማን ልጆች የተባሉ ልጆቿን ሁሉ በአጭር ተቃይተው ቁጭ ብለው ፈጣሪ ቁጭ አድርጓታል። እስካሁን አቆይቷታል። ይሄን ሳልናገርባት ንፉግነት ነው። ምክንያቱም የጽናቷ ልክ የብርታቷ ልክ ቅድም እንደሰማችሁ የሰማችሁትን ያህል እኔ የሚቆጨኝና የሚያንገበግበኝ እንደዛ አይነገርባቸው ውዶቿ ልጆች በአጭር ተገኝተው በአጭር ስላችሁ ትልቅ ወንድማችን 41 ዓመት ነበረ። ከዛ በኋላ ወደ 3 ዓመት በኋላ ደግሞ ታናሽ ተደከመ። አስተዳደጋቸው እንዴት ነው? እናቴ አንድ ነገር ላስታውስሽ፣ አገር ሁሉ ልጁን ረገመ ትላለች። ትልቆቹ ከትልቆቹ መሀል መቼም አፈጣጠሩ ልዩ ነው ማለት ልጁን ረገመ ሞረልስ እንደለገሰና ለሮማን እየተባለ ልጆቼን ሙዳ በላቸው። እዚህ ላይ አቀማለሁ። ይህን ሳልናገርባት ሌላ ጊዜ እንደዚህ ስለማይገኝ ይሄን ውዶቿን የት ደርሳለች የተባሉ ልጆቿን ያጣች ቆማ ትሄዳለች። የእግዚአብሔርን ብርታት የእግዚአብሔርን ጽናት ይህን ከተናገርኩ ይበቃኛል። ልትናገሪዋለሽ? እስኪ ትንፋሽን እንኳን አላልኳችሁም? እዚህ ጨምሩና አወጧቸው። ይህን ያህል ይበቃኛል። ልጆቻቸውን ቤተሰቦቻቸውን በጣም እናመሰግናለን። ይህንን አጋጣሚ ተጠቅሜ በእርግጥ ከማማ ጋር እንዛመድ ከጋሹና ከሰላም ጋር ግን መልካም ጎረቤቶች ነን። የማማን አስተዳደግ፣ የልጆቻቸውን አያያዝ፣ የቤተሰቦቻቸውን አያያዝ፣ አስተዳደግ፣ የቤተሰብ አመራር፣ ጎረቤቶቻቸው ላይ ያላቸውን ፍቅር በጋሻውና በጌጤ ለማየት ሞክረናል፣ አይተናል። በጣም ደስተኞች ነን። እዚህ ጎረቤቶች ያሉ የጌጤ የሰላምና የጋሹ ጎረቤቶች አለ ያው ምስክሮች ነን። እማማ እድሜዎትን ያዝምልን፣ ጤናዎትን ይስጥልን፣
የሰጡትን ፍቅር በልጆቹ አይተናል። አሁንም ደግሞ እድሜና ጤና ይስጥልን። ጌጤና ደግሞ ጋሾን ደግሞ በጣም እናመሰግናለን። ይሄን ፍቅር አይተን እንድንመሰክር ስላደረጉ በጣም ደስተኛ ነን። እግዚአብሔር ይመስገን። እግዚአብሔር ይክበር። አንድ ያጨብጭቡና በደንብ